መተኛት አልቻልኩም። በአንድ በኩል ያለፈው መከራ ይታየኛል፣ በሌላ በኩል ደግሞ ከፊት ያለው ፈተናም ይታየኛል እና እስካሁን ድረስ በማይገባኝ ምክንያት አልጋ ላይ ስገላበጥ ከቆየሁ በኋላ ለሰዓታት ያለማቋረጥ ያለቀስኩበት ወቅት ነበር። ጦርነቱ ሲያበቃ ለምንድን ነው የሚል አላውቅም። ያለፈው ታፍኖ የቆየ ሲከፈል በነበረው መስዋዕትነት ምክንያት ታፍኖ የቆየ በወቅቱ መስዋዕትነቱ ሲከፈል ሀዘን ለመግለጽ የሚያመች አልነበረምና እያንዳንዱ ሰው ሀዘኑን በሆዱ አጣርጎ የሚሄድበት ወቅት ነበርና የታፈነው ፈንድቶ ነው ወይስ ከፊት የሚታየው አደጋ ነው? እርግጠኛ አይደለሁም። ነገር ግን በህይወቴ እንደዛን ቀን አልቅሼ አላውቅም።